ሰላም ሰላም፣ እንዴት ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ ቀለል ባለ መንገድ ምን እንሰራለን? አንድ ንጹህ ዶሮ አለኝ። አንድ ሁለት ሽንኩርትና ባህራታ፣ ጅንጅብል እና ነጭ ሽንኩርት ማለት ነው። ሮዝን ዘብዘፍዋለሁ። እዚህ ጋር ትንሽ ድስቱን ጋር አድርጌ ሽንኩርቴን ጨመርኩኝ። እና ትንሽዬ ነው ዘይት የተጠበረኩት። እናንተ ዘይትም ዶሮዋችሁን እንደምትፈልጉት መጠን መጨመር መቀነስ ትችላላችሁ። እኔ ትንሽዬ ነው እየሰራው አለሁት። እናንተ ግን እንደ መጠናችሁ እንደ ብዛቱ መስራት ትችላላችሁ። ከዛ እዚህ ጋር ለመቅረጽ አልተመቸኝም። ቀስ እያልኩ የማያሰልፋለሁ። እና በደንብ ሲቁላላ ሽንኩርቱ ቃላ ሲል ዶሮአችንን እንጨምራለን ማለት ነው። እኔ እዚህ ጋር ካደኝ የተውኩት ትንሽ እንዲጠበስልኝ። እናንተ ግን እኔ ለመቅረጽ አልተመቸኝም። እንግዲህ እየለመደ ነው። አበረታቱን። እየተመቸኝ አይደለም ለመቅረጽ ራሱ። እንግዲህ እዚህ ጋር ትንሽ ጠበስ አደለኝ። ነጭ ሽንኩርቱንና ጅንጅብሉን አንድ ላይ ጨመርኩኝ ማለት ነው። እኔ መጀመሪያ ዶሮን አጥቤ አዘጋጅቻለሁኝ። ትንሽ ይሄ ቃላ ሲልልን፣ ምክንያቱም ከረሩ እንደቀየር ትንሽ በደንብ መጠበስ አለበት። ማንዲ ግን ሽንኩርት ወዳል። ብዙ ሽንኩርት ሲጨመር በጣም ይጣፍጣል። እኔ ትንሽ ስለሆነ ነው። እዚህ ጋር ዶሮን ጨመርኩኝ። ላሳያችሁ አልተመቸኝም። በአንድ እጅ ስልኬን ይዤ እየቀረስኩ ስለሆነ ትንሽ ጠበስ እንዲል ካደኝ የተውኩት 5 ደቂቃ። ባህራት አብሄል፣ ፍልፍል አስወድ፣ ወረጋር። አንዳንድ ሰው ሎሚ ይጨምራል፣ ግን እኛ ቤት አይወዱትም። ማጂ ግን እንደፈለጋችሁ፣ ከፈለጋችሁ ግማሽ ላይ ግማሽ ተጠቀምኩት። ለአንድ ዶሮ ግማሽ ማጂ ነው ተጠቀምኩት። ትንሽ እርጥብ አደረኩኝ። ግን ሁሉንም ነገር እንደ ብዛት እንደምሰሩ ተወሰናል። እዚህ ላይ ውሃ ካልሽ ታውቁት ማለት ነው እንዲበስል የተወሰነ ግማሽ ሰዓት አክል ቶሎ ይበስላል። ዶሮ እኛ ጋር ያለው ፍሬሽ ነው፣ ከፍሬዘር አይደለም። ፍሬሽ ዶሮ ነበረኝ። እዚህ ጋር ሽንኩርት በረዣዥሙ ከተፍኩኝ ማለት ነው። ለዶሮ እንትን ጠብሼ ያወጣሁት። እዚህ ጋር ዶሮ ይበስሏል ማለት ነው። አወጣሁት ዶሮውን አውጥቼ ውሃውን አጠለልኩት ማለት ነው። እዚህ ጋር ፎርን አስገባለሁ ዶሮውን። ውሃውን አጥልያለሁ። እዚህ ጋር ሩዙን ቅድም ነው የቀቀልኩት አልኩ፣ ዘብዝፌ ትቼዋለሁ። ውሃውን አጥልዬ ዶሮ ቀቀልኩበትን እዚህ ጋር ድስጤ ላይ ጨመርኩ ማለት ነው። ትንሽ ጨው ጨመርኩኝ። ዶሮ ላይ ጨው አልጨመርኩም፣ ማጂ ስለጨመርኩ በቃዋል። ጨዋማ ነገር አይወዱም ብዙም ሰዎች። እዚህ ጋር ከረር በሽንኩርቱን በጠበስኩበት ዘይት ከረር አረኩኝና ዶሮ ከረር ቀባሁት። ፎርኑን ሎክሽትቼዋለሁ ብሏል። እዛ ውስጥ አስገባሁት። እዚህ ጋር ዶሮ ሩዙ ውሃው መጠጥ ሲል ሽንኩርትና ፍልፍል ባረድ ትንሽ የከረር ጨመርኩኝ እና ዘይትና ከሰል ትንሽዬ ዘይት ከረር ላይ አርጌ እሱም ጨመርኩበት እና ትንሽዬ ዘይት ቃል አርጌ ከሰል አቀጣጥዬ ነበረ ጨመርኩበት ማለት ነው። ቶሎ እንድደርስላችሁ ከፈለጋችሁ ሽንታ እንዳይወጣ ጋስቴር ማድረግ ትችላላችሁ ድስጡን። እኔ ግን አላረኩም፣ ዝም ብዬ ገደልኩት ማለት ነው። እና እንደዚህ ሆኖ በስሎ ደርሶልኛል። ይሄን መስለ ሩዝ ሆኗል ማለት ነው። በስተመጨረሻ